እኔ አሁን ምን እንደምል አላውቅም። እንዳልናደድ የጉማሬ ቂጥ አላየሁም፣ እንዳልደሰትም የጉማሬ ቂጥ አላየሁም። እኔ ግን እያሳሰበኝና ነው አይደለም ይመስላል አይመስሉም ውስጥ አልገባም በዚህ ጊዜ። አሁን እኔ ስንት ሀሳብ አለብኝ። ግን ወንድሜ አንተ ምን ልትሰራ የጉማሬ ቂጥ አየህ? የት አገኘኸው? ምንድነው መሰራው? የጉማሬ ቂጥ ስር እንዴት አየው? ውሃ ውስጥ ነው መቼ የሚኖረው እሱ? ያጋሳ ነው ምናምን ነው የሚወጣው አሉ። በጣም ጠየቅኩ፣ ሪሰርች አረኩኝ። እኔ ሐዋሳ ጉማሬ ላሳይ ሲሉ ፊቱ ያስጠላል። ያው ኦፍ ኮርስ ቂጡ ያምራል ማለት ነው። ያው ፊቱ የሚያስጠላ ነገር ያ ቂጥ ያምራል ሐዋሳ ሳይ ማለት ነው አሉ። እንደዛ እኔ አይደለም ያበሻ ሰው እሱ ነው የሚያወራው። እሱ ችግር የለውም። አድናቆት ሊሆን ይችላል፣ ነቀፋ ሊሆን ይችላል። እኔ ቂጥ የጉማሬ ቂጥ እስካላየው ድረስ ምንም አይነት ፊሊንግ ላደርግ አልችልም አሁን ለጊዜው ማለት ነው። ግን እኔ ግን የጉማሬ ቂጥ ስር አንተ ምን ትሰራለህ? እንዴት አየው? ውሃ ውስጥ ገብተህ ባህር ውስጥ ገብተህ ነው ቂጥ አየህ? የጉማሬ ስሬስሊ ወይኔ ጉዴ ፈላ። እና ነው ቂጤ ማየት ፍላጎትክ? ወንድሜ ምንም ልልክ አልችልም። በዛ ላይ ደግሞ ፋሎ አርጉኝ እያልክ ስትለምን አይቼ ካለውና ፋሎ ያረጉካል። ምክንያቱም እኔ መልካም ሰው ነኝ። እዚህ ያሉ ሰዎች የጉማሬ ቂጥ ኦፍኮርስ ቆንጆ ሊሆን ይችላል፣ መልክ የሚያስጠላ አንዳንዴ ቆንጆ ነው። ምክንያቱም ብዙዎቹ ከንፈርሽ ያምራል ስላሉ የጉማሬ ቂጥ ለምቻ። ግን አንተ ማየት እንትልክ በጣም በቃ አይቻለሁ። ውሃ ውስጥ ገብተህ የጉማሬ ቂጥ አይተህ ምናምን በቃ እኔ ሳላደንቅ ላልፍ አልፈልግም። ባይሆን በቃ ዝንጀሮ ይገልብጠው እየዞሩ የዝንጀሮ ቂጥ ብትል አሁን አይቶ ነው እላለሁ፣ አምናለሁ። አሁን እኮ ኬታ